በቃ ሄድሻ ለምን ተመለስሽ? እያሰብኩት ማታ አይደል እንዴ ስለምወድ ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተን መውደዴ። መልካም የጭወት ዘመን ይሁንልህ። እኔ እዚሁ እጠብቅሃለሁ። ብዙ እንዳትጮህ ይኸውልህ፣ በእግዚአብሔር እንዳታስቸግራቸው እሺ። በቃ ገብተህ ልበላቸው ሰበር ሰካ ስትይ ከመንገድ ለተሽው ሽፍንፍኖ ፍቅሪ ነፋስ አስነካሽ ሊተውኝ ነው እሱ ጋር አይደለም። አይ ያመሃል። አዎ እና ካመመ ራሱ ነው። ሳይሽ ሳሳለ መራዋል ገባኝ። ምን ያመነ? ኧረ አይደለም የሰማሽ እንዴ? በጣም ነው እንዲያመመ። እስኪ ኧረ በቃ እንጋጋ ጥርስ እንዳይኖርሽ ነው የማደርግሽ። እዚህ ጋር ነው የሚያደርገው። አይ ባንክ ያማለ። ሰላም ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። ያው የሆነውን ነገር እንዳለ አይታችኋል። እንደ አያችሁት እንግዲህ በጣም ቶዬን በጣም ጎድተውታል መሰለኝ። በጣም እየጨነቀኝ ነውና እሱ ወደ ቤት ነው የሄደው ትቶኝ እና በጣም እየጨነቀኝ ነው ያደርኩት። በጣም መተውታል። እኔ በጣም ፈርቻለሁኝ በእውነት። እሱ ደግሞ በጣም ደህና ነኝ ምናምን እያለ ነበርና ከአቅሜ በላይ ሲሆን ስጨናነቅ ነው ሰፈራቸው የመጣሁት። ያው እንዳያችሁት እንግዲህ ከሶፊ ጋርም ደህና አይደለሁም፣ ከእህቱ ጋር ከእንግዲያ ጋር ሰላም አይደለሁም፣ ተጣልቻለሁና እንደ ልቤ እንደ ድሮ ወደ ቤት ገብቼ ናቶዬ ሆስፒታል እንሂድ ነው ማለት አልችልም። እና እንግዲህ እስኪ ደውዬለታለሁኝ ሆስፒታል በወስደው በጣም ደስ ይለኛል። እኔ ውስጤ ሰላም እየሆነ አይደለም፣ የሆነ ነገር የሆነ ያህል እየተሰማኝ ነው ማለት። ለእኔ የዚህን ያህል ዋጋ መክፈል አልነበረበትም ነበር። እኔ አላቅም ብቻ ይሄ ሁሉ ነገር እንዳይፈጠር ነበረ መጀመሪያም ብቻዬን ነገሮችን እወጣለሁኝ፣ ብቻዬን ሁሉን ነገር አስተካክለዋለሁ ስል የነበረው። ግን ያው እሱም የእኔ ነገር አልሆነለትም መሰለኝ። እኔ ማወቅ አለብኝ፣ እኔ ከጎንሽ መሆን አለብኝ ብሎ የሁሉ መስዋዕትነት ከፍሎልኛል። እንዳያችሁት እንግዲህ በጣም ተመቷል። ፈጣሪ ነው እንግዲህ ያተረፈን ይዛኔ። በእርግጥ እሱ በጣም እርግጠኛ ነበረ ምንም ነገር እንደማንሆን። እኔ በጣም ስፈራ ነበረ እና ብቻ በሰላም ወጥተናል ከዛ ቦታ። ፋይሌንም ወስጃለሁኝ። ግን የሱ ነገር በጣም እያሳሰበኝ ነው በእውነት። እኔ ምን እንደማደርግ አላውቅም። በጣም ግራ ገብቶኛል። በጣም የተጎዳ ያህል እየተሰማኝ ነው። ለእኔም ደግሞ የዚህን ያህል መስዋዕትነት መክፈል አልነበረበትም። እኔ አላውቅም ምን አድርጌለት እንደሆነ ምን አይቶ እንደሆነ ከኔ እኔ እንጃ። ብቻ ከነሱ ጋር ያለኝ ነገር እንዳልኳችሁ ነው ታውቃላችሁ። እና ሰላም አይደለሁም እንደ ድሮ እንደ ልቤ ቤት ገብቼ ምናምን እንደዚህ አልችልም አሁን ላይ። እና ደውዬለታለሁኝ ሰፈር ቆሜ እየጠበቅኩ ነው እና ና ብዬዋለሁኝ። ቢያንስ እንኳን እኔ አላውቅም ብቻ ማየት ፈልጋለሁኝ ድጋሜ እንዴት ነው ያለበትን ነገር ማየት ፈልጋለሁኝ። ትናንትና ያለበት ነገር ጥሩ አልነበረም። ያውና መተው እንዴት ነህ? ደህና ነህ? አስጨነከኝ እኮ። እንዴት ነህ? ማለት ነው አስጨነቅሽ? እንዴት ነህ? አሎ አግቢ። ደህና ነህ? ኧረ እኔ አልገባም። እንዴት ነህ? እስኪ በእግዚአብሔር እንዳንተባተቡሽ ደህና ነህ? አለልሽ እንዴ? አሁን ፋይሉን ካገኘች በኋላ በቃ ዙረት ተብዝዳለች ያሉኝ። ምን ያለክ? ጥንቃቄ ማድረግ አለብሽ። እርግጠኛ ፋይሉ ተመልሷል። ደስ ይላል። እስኪ እየተየነ ያውነት ነው ትንሽ እስኪ ሊያ ረፊያ እንዴ ለምን ነው እንዴ? እያመመክ ነው? አይ ትንሽ ነው ቀርሽ እና ብቻ ግን ዙረት ቀንሽ። ምንሸፉ ምንድነው የምዞረው? ቤት የለም እዚህ ነው ያደርከው? ብቻዬን ነው ያደርኩት። ብቻ የሰሙኝ ነው እያመመክ ስለሆነ ነው አይደል? ፈነጠዘች ነው እና ነገር ሰማኝ ነው እያመመክ ስለሆነ ነው አይደል? ቤት ያደርከው እንዴት እንዴት ምንድነው? በመድኃኒዓለም ትንሽ ነው። አንቺ ደግሞ ዝምብለሽ ስለምታቀብኝ እኮ ነው። እስኪ ሊያው እሺ ምን ላድርግሽ? እጄ እኮ እንደዚህ አዘን ብላል እኮ እንደዚህ እኮ አንቺ የምትነኪው ስለመሰለኝ ነው። በስትክክል ነው እንደፈለኩኝ ምንም እያጠፍኩ አይደለም። እስኪ ሊያው ነኝ። እስኪ ይኸው እዚህ ጋር እንዴ ነው ተቀብጂ ምን እያመመክ ነው? እስኪ እኔ ልንካው። የለም
ንካውን እኔ በእጄ ንካው። ለምን ትነኪያለሽ? እንደዛ መስለኝ ነው ያመመክ ስለሆነ ነው። ትነኪው ነው እና ታዲያ ለምንድን ነው ሐኪም ቤት ማን ሄደው? እሺ ሐኪም ቤት እንሄዳ። በቃ ሄጃለሁ። በቃ አልሄድኩም። ጀመር አልሄድኩም። እግዚአብሔርን አልሄድኩም። ሄዳለሁ። በስነ ስርዓት ይኑረ። ምንድን ነው ያስጨነቀኝ ነው? እግዚአብሔርን በጣም ስለጨነቀኝ ነው የመጣሁት። ስለነካሽ ምን ይሆናል ማለት እንዳመመክ አውቃለሁኝ። ከዛ ሆስፒታል እንሄዳለን። አይ አስፈላጊ አይደለም። ምንድን ነው አስፈላጊ አይደለም? ተው በመድኃኒዓለም እስኪ እሺ በለኝ። ምንድን ነው ወጌሻ ጋር ማታ እንሄዳለን። በቃ አለቀ። ደሞችኛውን ደግሞ ትንሽ ጨናለኝ ምናምን ብያኪን ቤት ልሂድ። ምን መታከም አለበት? ይኸውልህ በቆየ ቁጥር ማለት ነው ስጋ ነው የሚፈጥረው። ከዛ ያ መሀል የባሰ መንቀሳቀስ ራሱ እንዳትችል ነው የሚያደርገው። ስጋ ከፈጠረ ምናምን እንዲህ ስጋ በጣም የቀነሰ ነው። ባንቺ የመጣ እየከሰው ነው። ተው በመድኃኒዓለም ተው። ግን እኔ እንደጨነቀኝ አይታየህም? እስቲ አንተነሽ እንደዚህ ሳይሽ ትንሽ ተጨነቅሽ ትመስላለሽ። በዚህ በኩላት እንጂ ሌሎች ችግር የለውም። እስኪ በመድኃኒዓለም እጅን ብቻ ነው። እሺ እጅን ብቻ ነው። እሺ እዚህ ጋርስ እንዴት ነው? እዚህ ጋር ምንም አልሆንኩም። በቃ እጅን ብቻ ነው። ደህና ነህ? አይዞሽ። እዚህ ጋርም ደህና ነህ? እሺ ጭንቅላትስ ያበጠ ቦታ የለማ? እሺ ምንድን ነው የሚሻለኝ? ምንም አልሆንኩም። ትንሽ ግን ራስ ምታት ነገር በስሱ እና በመድኃኒዓለም ሆስፒታል እንሂድ። እሺ ለምን ነው አፍንጫሽን ማራሽ? ትንሽ ይኪን ታከላፍ ወይኔ አታርፍም አይደል? አሁንም ትቀልዳለህ። እኔ እንደዚህ ጫንቆኝ እንዴት እንዳደርኩኝ እኔ ነኝ የማውቀው። አሁን ነው ሆስፒታል እንሄዳለን። አንተ ተውሽ ነበር ፖዚቲቭ አልመጣሽ። እሺ አሁን እንሂድ። ይኸውልህ በጣም እያመመክ ነው። እግዚአብሔርን ናሽ ና ምን ወጌሻ ሄዳለሁ በኋላ ከነካሊድ ጋርና ከሰዎች ጋር ስለተጣላሁኝ ነው ቤት ያልገባሁት እንጂ ጎትቼ ነበር የምወስድህ። እና አሁን ጋር በኋላ ለምን ከነካሊድ ጋር የምትሄደው? እኔ ምን ስራ የለኝም። ከኔ ጋር መሄድ ትችላለህ። ነካሊድ ስራ ታስፈታቸው እኮ ነው መጥተሽ እዚህ ያዙኝ ልቀቁኝ የምትይው ስራ ጀምሪ። እሺ አፕላይ ነው አድርጊ ነው ተመርቀሻል። ዲግሪ አለሽ አይደል? ስለዚህ ሲቪሽን በትኛም ዞር በይ ና እንሂድሻ። ይሄንን ምክር ማን ይሰጥሻል? ወደ አይባስሽ ከልቤ ነው ተንጠልጥሏል። እንደዚህ ብለህ ነው እዚህ ውስጥ እንደ ሽማግሌ ስልክ እንደዚህ ስር ስለምከተው ወደዛ ይንሸራተታል። ምንድነው እኔ ሆስፒታል እንዴ አንሄድም። ወጌሻ ጋር ከካሊድ ጋር ሄዳለሁ። አይቻልም። እዚህ ሰፈር የሆኑ ወጌሻ አሉ ተብሎ ያሉኝ እዛ እንሄዳለን። ከዛ ያጠያየቅ ከዛ ትታሻለህ ነው ብለው በለው ካሊድ ጋር ይሻለኛል። አሁን አንቺ ይዘሽ እግዚአብሔርን አይቻልም። ጥፍርግ አድርጎ ነው የሚይዘኝ። እንደዚህ ጥፍርግ አድርጎ ይዘኛል። ከዛ በኋላ እዛ የሚሰው አለ ሲጀመር እዛ የሚሰው አለ። እዚህ ጋር ያለችው ሴትዮ በጣም የደከማት ድክም ያለች አርጊት እኮ ሰው አለ። አሁን እንዴት ነው አሁን እሱን ራሱ አመመኝ ብዬ እኮ እንዲህ ብል አጋደምኳቸው ወደዛ አስበሽዋል። እሺ የኛ ሪፖርተር የኛ ሱፐርማን አይ እምር እና አቅም ኖሯቸው አይዙኝ። ስለዚህ ከካሊድ ጋር በተሶፊ ጋር ሄድና ጥፍርግ አድርገው ይዞኛል። ጥፍርግ አድርገው ይዞኛል። ከዛ በኋላ ሴትዮዋ እያለች እዚህ ጋር ነው እጠራቻለሁ። ደውዬ ኑና እንትን በሉት ያዙልኝ እላቸዋለሁ። ለምን እነሱ ጋር ሊሆን ሳወር ሊሳተፍ ነው። አልፈልግም። በእኔ ነው እንደዚህ ነገር ውስጥ የገባው። እኔ ነኝ የማሳከመው። እንደዚህ መተውኝ ነው የተነቀለው። እዚች ጋር እንዲህ ውልቅ ያለው አሁን እዚህ ጋር አመነ። አሁን አመነ። እኔን ባላሳየሽ አይዞህ ቢቀርስ እሺ ነው ቢቀርስ ባላሳየሽ አታሳየኝ። አሁን ይኸውልሽ እኔን አይዞህ በቃ ምንም ወፍ አሁን እነ ሶፊ ሲመጡ ነው እስኪ እንደዚህ እጅህን ስጠኝ እስኪ አንተ ነው ልሽ እንደዚህ እኮ ይኸው በእግዚአብሔር እዚህ ጋር ነው ያበጠው። ሌላ ቦታ አላበጠም። እኔ እዚህ በኩል ነው ያው አፍጧል። በእግዚአብሔር ደም ስር ራሱ ተገታትሯል። እግዚአብሔር እስኪ እሺ በለኝ። እስኪ እንኳን እሺ በለኝ። ደረቅ ነህ በመድኃኒዓለም ና አሻነ ምንድነው? እሺ ሆስፒታል አልሄድም አልክ አይደል? ሆስፒታል አልሄድም። ወጌሻ ጋር ነው የምሄደው። ወጌሻ ጋር ደግሞ ከእነ ሶፊ ጋር ነው የምሄደው። አንቺ አትይዥኝም። አንቺ ነገር ብመታሽስ ስነደድ ሲያመኝ ነው አይደል? ሲጀመር እኔ በምን አይደላሽ ነው አይሽ መተሻል አልመችም። እኔ ምን ሆንኩኝ? እኔ ምንም አልሆንኩም ሲጀመር። እኔ ሩጫሽ ግን ስማት ግን ቆይ ምን አይነት ቆይ በቃ ሄድሻ? ለምን ተመለስሽ? እያሰብኩት ማታ አይደል እንዴ ስለምወድ ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተን መውደዴ ልግለጽልህ። እንዴት አመም ትዘፍናለህ? ክሽፈታ ነው የሰው ጭንቀት ምንም የማይገባ ፍጥረት ደረቅ ድርቅ ያልክ
እስኪ እሺ በል ምን ይጎልብሃል? እንዲቀቤ ሻጭ ልጅ ምደርቅ ይመስልሻል? ያንቺ አናት ነው የደረቀው ተሰባበረ አናትሽ። አሁንማ በቃ ከኔ ጋር ወዳጆች ቅቤ ይመጣልሻል ማራሻ እንትንሽ ቃልሽ ራሱ ይለሰልሳል። ሰው ጆሮ ስር ሲገባ ለስልሶ ስርግ ብሎ ነው የሚገባው። አሁን እኮ ያንቺ ሰንጣቂ ነው በቃ ታምቡር ይበጥሳል ነው ነገር በቃ ስንት ታምቡር ነው ያለ ካንተ? እንጃ ስንት ነው ሰው ያለ? እሺ ወላሂ አሁን እንሂድ። አንዳንድ ቲክቶከሮች ዩቲዩበሮች ምናምን ነገር የማያውቁት ነገር እንደዚህ አይነት ነገር ታውቃላችሁ? አታውቁም? ለማንኛውም የምታውቁ ሰዎች ኮሜንት ላይ ከዛ ሳያውቁ ሲቀሩ ወሬኛ እንሂድሻ። አሁን መንደር ውስጥ ይኸውልህ ከወጡ ካዩኝ ራሱ ማለት ነው ሌላ ነገር ነው የሚሉኝ። እባክህን በሰላም ልሂድበት ከዚህ ሰፈር። ልሸኝሽ ነው እባክሽ ሄደው። ምንድነው ልሸኝሽ ነው? ሆስፒታል እዛ ሴትዮዋ ጋር ነው። ትደግፊኛለሽ? አዎ ደግፋለሁ። እኔ ብቻ አይደለም የምደግፍ ሲጀመር እዛም ሰዎች አሉ። ከዛስ እነሱ ይዟል ይቻላል ፖሲብል ካለ ግን ከማሚ ጋር የምታገናትሪኝ ከሆነ ማለት ነው ከዚህ በፊት የሆነ ጊዜ ገፍትራቸዋለሁ እና የሚያውቁኝ ይመስለኛል። እግዚአብሔር የምር እንደዚህ ነው የገፍራቸው። እንደዚህ አይሽ እንዴት እንደሚደነግጡ እነሱ ደግሞ ቢሆን ታይ እንዴ አርፈቅ ጀመርቴ ጮራ አርፈቅ ቁጭ በል። ጠላቴ ነሽ ወዳጄ? ወዳጅም ጠላት ወዳጄ እንዳልልሽ ዘወትር ምንድን ነበር ዘፈኑ? ታድለህ ቶይ ግን በመድኃኒዓለም ያመመው ሰው እንዲህ ነው የሚሆነው። እሺ አሁን ቤት ተመለስና ማለት ነው ስማኝ፣ አጃ ፍላለሃለሁኝ፣ ሾርባ ምናምን ሰራልሃለሁኝ ሁሉንም ሆነሽ ተገኘሽ ሰበር ሰካ ስትይ ከመንገድ ተሽው ሽፍንፍኖ ፍቅሪ ነፋስ አስነካሽ ገቢሽ የትሽን ልርሳሽ እኮ ብዬሽ እኮ ነው ጠላት ያልልሽ ወደጅሽ ወዳጅ እንዳልልሽ ዘወትር ህመሜ ነሽ እጄን ነቃቅለሽ እዚሁ ተገኘሽ ነገር ይዣታል እና ልስፈንልህ ሁሌ ዘፈን ትወድ እንትን የሚለው ሳይሽ ሳሳለ ሳይሽ ሳሳለ መራው አልገባኝ ምን ያመን ኧረ የሰማሽ እንደው ውቅያኖስ እንቁ ልብሽ አይገኝ እኔ የምወድ ያለንዳች ቅሬታ ሳይህ ሳሳለ ቀንም ሆነ ማታ ያልተረዳኸው አለ አንድ ነገር እንዲህ ሆንኩልሽ ትልት ይናገሩ ማለት ነው። ከዛ ሲታወቅበት በልሽ ግባውን ደርሰ እሷን እንኳን ይዤት አልገባም። እዛ ሰው አለ ተብለናል። እስኪ ውስጥ ገብቼ ጠይቃቸዋለሁ። መቅረጽ የሚቻል ከሆነ አሳያቸዋለሁ። ሲጮህ እንደዛ የሚባል ነገር እዚህ ቁጭ በይ። ለምን እዚህ ቁጭ በይና በቃ ጠብቂ። እሺ ቆይ ስትገባልኝ ገና እኮ ነው እዛ ድረስ እንዴ ትንሽ እንኳን አሸኘኝ እንዴ ምን ድምጽ የላ ለመስማት ነው ስጮህ ሼም እንዳይዝክ ነው ስትጮህ ስሰማ አይዞሽ ኮስተር በል ይኸውልህ ቢያምህም ማለት ነው ቻለው እሺ ቆፍጠን በላ እንኩ እንዴ ያሻችሁ በል ምናምን እንኩ ስትይ አክብረሽ እየተሳደብሽ ነው የምትመስለው እንኩ ነፍስሽ አይማርም እኮ አንቺ በቃ እንግዲህ መልካም የጩኸት ዘመን ይሁንልህ። እኔ እዚህ እጠብቅሃለሁ። ብዙ እንዳትጮህ ይኸውልህ፣ በእግዚአብሔር እንዳታስቸግራቸው። እሺ በቃ ገብተህ ምን ልበላቸው? በቃ ፒስ ከጮክ እመጣለሁ። ቶይ ምን በላቸው?
እንዳትጮሺ እንግዲህ ገብቷል። በጣም አያመውም ብዬ አስባለሁኝ። እኔ እንጃ ብቻ በጣም ነው የሚጨንቀው። እኔ ወጌሻ ቤት ምናምን ሄጄ አላውቅም። ብቻ ድሮ ህፃን እያለሁ ወድቄ እናቴ እንትን ብላልኛለች እና እሱ ነው ትዝ የሚለኝ። ከዛ ውጪ ወይኔ እኔ አላውቅም። የሚጮህ ከሆነ እውነት እኔም ባይኔ አልችልም። እኔ እንደዚህ አይነት ነገር ፈጣሪ እንግዲህ ይርዳው ሊማረው። ያው ቪዲዮ ምናምን ይዞ መግባት ስለማይቻል ነው ውስጥ ያልቀረጽኩላችሁ እንጂ በቀርጽላችሁ በጣም ደስ ይለኝ ነበረ። እንግዲህ እኔ እዚች ጋር ቁጭ ብዬ ልጠብቀው፣ ሲመጣ ደግሞ ቀጥልላችኋለሁኝ። በጣም ነው የምወዳችሁ። እንግዲህ ጸሎት አድርጉለት፣ እግዚአብሔር ይማረው። ለእኔ ብሎ ነው እንግዲህ ይህን ሁሉ ነገር ያደረገው። እኔ ነኝ መጠበቅ ያለብኝ ብዬ ስለተሰማኝ ነው፣ እኔ ነኝ ማሳከም ያለብኝ ብዬ ስለተሰማኝ ነው ጎትቼ ይዤ የመጣሁት። እሱም እሺ ብሎኛል፣ እግዚአብሔር ይባርከው። ወይኔ ጉድ እየጨነቀኝ ነው በእውነት። በቃ እስኪ እንግዲህ ሲጨርስ ሲመጣ ቀርጽላችኋለሁ። እስከዛ ባይ ቤተሰቦቼ። እንግዲህ እየመጣ ነው። ተመስገን መድኃኒዓለም። ትንሽ ጮኋል፣ በእርግጥ እየጮኸ ነበረ። ብታዩ እንዴት እንደሚያስቅ አልገባችሁም? ላይክ እኔ በጣም ይጨንቀኛል፣ እንባ ይመጣል ሲጮህ አልችልም ብዬ ነበርና አባባሉ ያስቃል። እውነት በጣም ይቅርታ አድርጉልኝ፣ ግን በጣም ያስቅ ነበር አባባሉ። ግን እንዴት ነህ? አይ ታክሩዋል። አይዞህ እሺ። በጣም አመመኝ። ኧረ ቆይ እንዴ ባርኪ፣ ምንድን ነው ገና ሲነካ ያምቅ ነው። እስኪ ና እስኪ ረፊ ባርኪ፣ እንዴ አውቀሽ ነው ማለት ምን አውቄ አይደለም እኮ ነው እዚህ እና እሺ ነው ለለከ በቃ ምኑን ታይዋለሽ? አሪፍ ነው ውሽቱ ምናምን ልትይ ነው? ስትጮማ ሰምቻለሁ እኮ። ወይኔ ያም ነበር በጣም ሶፊ ራሱ ሲገረዝ እንደዚህ አልጮህ። በሰባት ዓመቱ ነው ሚስትራው በሰባት ዓመት እኔ የለሁበትም። ሶፊ ነው ሌላ ሰው ዛሬ ነው ሰምታችኋል። እሺ እስኪ ሌላ አርኪታይ እሺ እንዳትወድቅ። እሺ ነው በቃ ተይ፣ በጣም ነው የሚያመው። ብታይ ሴትዮ በጣም ድክም ያሉ አሮጊት ናቸው፣ ግን የሰሙ ልጃቸው እንዴ ማለት ሰጣቸው እንኳልካቸው። እሰይ በቃ አሁን እርፍ አልኩኝ። መቼ ነው እና አለች ድጋሚ። ኧረ እንደ ባንዴጅ ምናምን ነገር ይታሰርበታል ነው ሐኪም ቤት እና አስረው ልካል እኮ እዛው ላይ ነው የተቀለለው። ግን እንደዚህ ታጥፎ ነገር ድጋሚ ይሄዳል። ግን 12 ሰዓት ተኩል እግዚአብሔር አሁን እዚሁ ትንሽ ቆይተን እና የትን ቆይ ና ታዲያ ነው ከነ ካሊድ ሄዳለሁ። 12 ማታ እኮ 1 ሰዓት በይው ማለት እኮ እኔ በራይድ እመለሳለሁ። እኛ ደግሞ አይነ ራሱ ቀላ። አንተ በጣም ነው ያሳመምክ። ክትክት አይ ነገርኩሽ እኮ አንቺ እንዳልሽኝ እኮ ነው። እንኩ ስላቸው ስድብ መስሏቸው ነው። ሊተውኝ ነው እንዴ? እሱ ጋር አይደለም። አይ ያመሃል። አዎ እና ካመመ ራሱ ነው። ወይኔ እኔ ነው ነት እኔ ነው። እስኪ አረፊ ሌላው አውቀሽ ነው እውነት አውቄ አይደለም። አጋሻለሁ እንደዚህ ባልጅ ማን ይችላል? ርዝመቱ እንጂ አረፊ ማርኪ ምንድን ነው የሚያዝናናሽ? አንተ እኮ ነው ያጓጓኸኝ እንጂ እኮ እኔ ኖርማል ነበርኩኝ። ሌላ ምን አጓጓሽ? ማየት ለመንካት ነው ለማየት እስኪ ባል እሺ በቃ እና መድኃኒት ምናምን ትፈልጋለህ? የራስ ምታት የህመም ማስታገሻ እንግዛ አጨስበት ምናምን አለ የራ ምናምን እጣን ቤት ሞቅ አጃ ትኩስ ነገር ሾርባ ምናምን ትጠጣላለህ? አጃ ራሴ ነኝ ማፈለው ሽንኩርት ላንቺ እንዳሰለውልሽ አቅመ ልክ እየከሰፈረችን ነው። ለምን ቤት አንሄድም? የት? እኛ ቤት አልኩኛ አንተ ቤት ይኸውልህ አጃ ፈላለሃለሁ እንዳንተ በሽንኩርት አይደለም። እሺ ሾርባ ምናምን ይሄ መረቅ ምናምን ቀጥቅጠሽ ምንድነው? እኔ አጃ ማፍላት ወይኔ እኔን እያመመህ እኮ ነው። በእግዚአብሔር ቅዝቃዜ ደግሞ አይወድም። አንቺ ማለሽ እዚህ ጋር ፀሐይ ሙቀቴ ባርካው አውቀሽ እኔ ያለከው አውቀሽ እንዴ በጣም ነው እንዲያመመህ። እስኪ ኧረ በቃ
እንጋጋ ጥርስ እንዳይኖርሽ ነው የማደርግሽ። ይሄ እዚህ ጋር ነው የሚያደርገው። አይባክያ ማለት ነው። እሺ እንትን ብርድ ልብስ በደንብ ልበስበት። እሺ ብርድ ምናምን አይወድም። ምክር ልንገር፣ በደንብ ልበስበት። መነካካት አይወድም። ነገ ጠዋት እመጣለሁኝ፣ እንሄዳለን ተመልሰን። እሺ ማታና ብለውኛል ሊታሰር፣ ግን ኖርማል ነው፣ ቀለል ያለ ነው። አታካብጪው። እውነት ወላሂ ቀለል ያለ በጣም ቶስቶ። እሺ እንትን ነው ዛሬውን ነው እንጂ ከአንድ ቀን በላይ ህመም ቆይቶብኝ እንደማይታካሽ። እውነት ምንም እኮ በጣም እና እንደዚህ እንዲህ ተንጠልጥለህ እንዲህ ብለሃል እኮ አይደለም። እዚህ ጋር ነው ዱላ መታው ነበር መሰለኝ። የዛኔ መታው ካል በጣም የመቱክ እኮ እንደውም እኮ ደህና ነው አሁን። በእውነት በጣም እኮ ነው የመቱክ። እንዴት ነው ተነስተህ እንደዚህ የደበደብካቸው? ካራቴ እኔ መማር አለብኝ። አስተምርሻለሁ። አንቺ ብቻ ሞራል ነው እንጂ ኪኮቹን ታስተምረኛለህ። ባንድ እጅ ተረጋጊ። ናሽ አብረን ሂድ። እሺ ተረጋጊ። እሺ ተረጋጊ። እሺ እና ዘይልተና እንዴ የምትያት ነገር እሺ አማል እንደታመመ ሰው አክታር ቢያስ ያው እንዲህ ልበል። እሺ በቃ እና አሁን ደህና ነህ አይደል? እሺ ስራትሽን ያሊስካሽ እንደዚህ ነቅልልሽ። ምንድነው ስራትሽን? ስራትማ ይዤ ነው ያሳከምኩት። ጨምላቃ አትጨማለቅ። ተቆጣች። ኧረ ባርኪ ተይ። ያቀፍኩ እኮ ነው። ምን ነካውት እንዴ? ወይ የቀፍታ ዋቃ ያቀፍታ። ኧረ ፊው። እሺ በቃ ትቻለሽ በቃ ና አብረን ነው የምንሄደው። አንተ እቤት አድርሼክ ነው የምመለሰው። እንዴት ትሮጣለሁ እኔ እጅን ይዘህ እንደሚሮጥ አንተ ተው። ምን አገባኝ? ይኸውልህ በአንድ እጅ ወፍታ መስጠት አሁን ታክሟል። መቼም እንትን አይልበትም ብዬ አስባለሁ። ዋናው መሄድ ነው። አሁን ቀጠሮ ስለሰጡት ተመልሶ ይመጣል ብዬ አስባለሁ። መቼም አይቀር እርግጠኛ ነኝና ከነሱ ፊት ጋር ቢመጣ እኔም ደስ ነው የሚለኝ። ብቻ ይታከምና ደህና ይሁን። ዋና እሱ ነው የምፈልገው። እና ወዳችኋለሁ ቤተሰቦቼ፣ አብራችሁ ስለነበራችሁ በጣም አመሰግናለሁኝ። ሰላም ሁኑልኝ። ባይ ባይ።